ሪያል ማድሪድ የብራዚልን ቀጣይ ትውልድ ሊያገናኝ ነው። ሪያል ማድሪድ ገና በብራዚል ገበያ አልጨረሰም። ወጣቱን ኮከብ ኤንድሪክን ካገኘ በኋላ የስፔኑ ኃያል ክለብ የፓልሜራስን የክንፍ መስመር ተጫዋች ሉዊስ ጊልሄርሜን ለማስፈረም የላቁ ንግግሮች ላይ መሆናቸውን መረጃዎች ያመለክታሉ። የ18 ዓመት ልጁ በፍጥነቱ በድሪብሉ እና በእይታው ምክንያት በማሪንጌዎች ራዳር ስር ለወራት ቆይቷል። ፋብሪዚዮ ሮማኖ ጨምሮ ለስምምነቱ ቅርበት ያላቸው ምንጮች ማድሪድ በብራዚል ተሰጥኦ የሚመራው ወጣት አጥቂ ኃይል መልሶ ለመገንባት አቅዷል። ይህ ሊሆን የሚችል ዝውውር ነው። ከመፈረምም በላይ ሎስ ብላንኮቹ ለወደፊት ኢንቨስት እያደረጉ ነው። ስምምነቱ ከተጠናቀቀ ሉዊስ ጊልሄርሜ እና ኤንድሪክ በበርናቦ ቀጣዩ ድንቅ ባለ ሁለት ተጫዋች ሊሆኑ ይችላሉ። እነዚህንና መሰል አዳዲስና ወቅታዊ ስፖርታዊ መረጃዎችን ለማግኘት ቤቱን ፎሎ፣ ላይክ፣ ሼር ማድረጉን አይርሱ።